ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ነገስታት አዋጅ እንደሚሉት ሁሉ እርሳቸውም አዋጅ ይላሉ። ሐዲስ ላይ አዋጅ የተናገሩባቸው ሐዲሶች ጥቂቶች ናቸው። ከነዛ ውስጥ የአዋጆች ሁሉ አዋጅ ይሄ ይገኝበታል። አላ ነገስታት አዋጅ ይላሉ አይደል? የሰማህ ስማ ያልሰማህ ሰማ ብለው ይናገሩ ነበር አይደል? ትልቅ ነገር ነው የሚያስተላልፉት ማለት ነው። ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ረሱሊላህ አላ አዋጅ ኢነ ፊል ጀሰዲ ሙድገተን አካል ውስጥ አንዲት ቆራጣ ስጋለች። ኢዛ ሰለሐት እሷ ከተስተካከለች፣ ከጸዳች፣ ካማረች፣ ከተዋበች ሰለሐል ጀሰዱ ኩሉ አካል ሁሉም ያምራል። የአካል መሰናከል፣ አቅጣጫ መሳት የቁራጯ ስጋ መበላሸት መገለጫ ነው። ወኢዛ ፈሰደት እሷ ከተበላሸች ፈሰደል ጀሰዱ ኩሉ አካል እንዳለ ይበላሻል። ጆሮ የሚያዳምጠውን አይመጥንም፣ ምላስ የሚናገረውን አይመዝንም፣ ብዕር የሚጽፉትን ሂሳብ አይሰራም አላህ ዘንድ። ይሄን ካሉ በኋላ እንደገና አዋጅ አሉ። አላ አዋጅ ወሂየል ቀልብ አሉ፣ እርሷም ቀልብ ነች አሉ።